ሰላም ቲዩብ እንዴናችሁ? እንደተለመደው በሌላ ባበደ ቪዲዮ ተመልሰናል። የዛሬው ቪዲዮአችን የሚሆነው ተሳስተ ገመዱን ኤርፎን እንዳትለብስ የመንግስት ትምህርት ቤት ደውል ነው የምትመስለው። እኔ እንገናኛለን ወንድም አንዳንድ ነገር ትሆናለች። አመሰግናለሁ። ዳሪያስ እንዴ እንዴ ዓለም አቀፍ ሽብርተኛ ዓለም አቀፍ ወንጀለኛ ኢንተርፖል ደውል። ዳሪያስ በቃ ኢንተርፖል ቁጭ በል ራስ ቁጭ በል ራስ ቁጭ በል በቃ እጆር ላይ እሺ እንዴ ኢንተርፖል እንደ ሰው ኃይል ይላክልኝ ግብረ ኃይል ይላክልኝ። ጭራሽ አየር የሚበክል ዓለም አቀፍ የጦር መሳሪያ ይዘህ ትንቀሳቀሳለህ በአደባባይ። ምንድነው ይሄ? አየቃይ ፌስታል ይዞ ነው። ይሄ ልጅ ቲክቶክ ላይ አታውቁትም? ይሄ እንደተከለከለ አታውቅም? አዲስ አበባ ውስጥ አይ ምንም አትጠጋ፣ በጋምራክ አትጠጋኝ እንዴ ምንም የለውም ወንድሜ። ፌስታል እንደተከለከለ ተባበረብኝ ከኔ ጋር። እኔ እኮ ይሄ እኮ ልብስ ዞር በል አንተ ሰውዬ፣ ነግሬሃለሁ። እሺ ፌስታል እንደተከለከለ አይ አላውቅም። አላውቅም። እንግዲያውስ ቀጥታ ና ወደ እስር ቤት። አይደለም ከውጭ ሀገር ነው የመጣው። ግን አሁን እንደዚህ ከውጭ መጥተው ምናምን ፌስታል ከያዙ ይቀጣሉ እንደዚህ ሀገር። እኔ እኮ ግራ ገባ። ከውጭ ሀገር ነው የመጣው? አዎ ውጭ ሀገር ፌስታል ትጠቀማላችሁ? እንጠቀማለን እኮ። አልሰለጠናችሁማ። ና ተከተለኝ ወደ ጣቢያ። ማን ነው? ወደ ቅጣት። አዎ ቅጣት አያስፈልግም እኮ። እንዴት? ሌላ አይነት ቅጣት ብትሰጠኝ ይሻለኛል። ምን ማለት ነው ሌላ ቅጣት? እዚህ ቤት ቀጣኝ አይሻልም? እጄ ሰውዬ በህግ አምላክ አሸባሪ ሌላ ቅጣት ልስጥህ? አዎ ችግር የለም። የወጌሻ የኮሜዲያን እሸቱን የኤአይ ስልጠና ተመዝግበሃል? አይ አልተመዘገብኩም፣ ግን በጣም ያስፈልገኛል። አዎ ሊንክ ባዮ ላይ አለ፣ እሱን ተመዝገብ። እሺ ይሄን ኪስ ውስጥ ከተተው እዛ ጋር እንዳያዩ። እሺ ምን ዱትቶ ነው እንዴ ደግሞ አሳምረህ ይዘህ የምትሄደው? ይሄን ከይዘህ ሂድ በቃ እዛ ተመዝገብ። ስልጠናው በቃ ጉረኛ ነው። እየገፋችሁ ጠብቁኝ እንዴ። ልብስን ይዞ ወዲህ ነው ጨዋታ ጨምሯል። እቺ ደግሞ የኢትዮጵያ ህጋዊ ሜመር ነው ወንድሜ። ወሰንኩ። ምንድነው የወሰንከው? ናፍጣ ሰልፍ ልሰልፍ። ምን አታረጉም? ወስኛለሁ። በቃ እንገናኛለን ወንድሜ። እንደወጣው አልቀርም። ችግር የለም። ቤተሰቦቼን ለማን ጥለህ? ቤተሰቦቼ ፈጣሪ ይጠብቅልኛል። አንተም ጠብቅልኝ ወንድሜ። አደራ ሰጥቻለሁ ቤተሰቦቼን። በእናትህ ስንት ነገር ተባብለን የዓለም ዋንጫ አብረን ያለን አላልክም? የዓለም ዋንጫ እኔ ባላይ ማለት ነው። ለአንተ ኩፕ ባንክ አዘጋጅቶላል፣ ማየት ትችላለህ። እንዴት ነው የማገኘው? ኩፕ ባንክ ሄደህ ማለት ነው ቪዛ ካርድ ወስደህ በደንብ ስትጠቀምበት የዓለም ዋንጫን የዘንድሮን የዓለም ዋንጫ አሜሪካ የሚደረገውን የዓለም ዋንጫ ሄደህ ሙሉ ወጪ ተችሎ ማየት ትችላለህ። ችግር የለውም። ጊዜው የሚቆየው እስከ አፕሪል 15 ድረስ ነው። እስከዛ ድረስ በደንብ አድርገህ ተጠቀምበት ቪዛ ካርዱን ወንድሜ። እሺ ራስን ጠብቅ። ችግር የለም ወንድሜ። እንገናኛለን አንድ ቀን። እሺ እንገናኛለን ወንድሜ። አንዳንድ ነገር ትሆናለች። አመሰግናለሁ። አንድ ፍታሽ ብለኝ እሺ። እንዴ ነው ፍታሽ ብለኝ ደስ ይላል። ይሄ ሰውዬ በስመ አብ ምን ያበላሉ። በጣም ያስጠላኝ። እንዲህ ያደርጓለሁ። ዝም ብላችሁ ቆይ። እዚህ ጋር ትንሽ ከርትቻለሁ። ይሄኛው አይደለም፣ ይሄ አልነበረም ቪዲዮ፣ ሌላ ቪዲዮ አይቼ ነበር። እሱ መስሎኝ ነው። ይሄ አይደለም ገረጣው። እኔ እጄም እግሬም የለበትም። እኔ አውቃለሁ ኢንተርኔት አይበርክትም። እኔ በቃ ተውኝ በቃ። እንዴ እኔ ልኖርበት አይደለም አቀባብላ አስተው የዚህ የአናቱ ጥላ ማለት ነው ለመሬት ይከብዳል። ተሳስተ ገመዱን ኤርፎን እንዳትለብስ የመንግስት ትምህርት ቤት ደውል ነው የምትመስለው። እኔ ቢኖርኝ ሀብል ሳይሆን 17 ኢንጂነሪንግ ላይ ነበር ማለት ነው። ይሄ ሼፍ ቢሆን ማለት ነው ኮፍያ ሳጠራ ነበር የሚያለብሱት። ሊመታ የተቀመጠ የጎልፍ ኳስ እኮ ነው የሚመስለው። ይሄ ላደለው መለስተኛ ቂጥ ነው ሲወለድ ማለት ነው። ከዛ ተወዱስ ብሎ ኢሞሽናል ዳም ረሴ ተወገረሰም። አንተ ብትወጋ አይደለም ብትወጋ ማትረሳም። አንተ ለልጄ የምገዛውን ምግብ እየበላህ ማደግ ሳያንስ እጅን ትዘረጋለህ። ጭራሽ ብር ተመልከታው ልክ ሲገባ ለልጄ የምገዛውን ምግብ እየበላህ ማደግ ሳያንስ እጅን ትዘረጋለህ። ጭራሽ ብር ልትቀበል። ኧረ አባዬ እኔም እኮ ግን ሰው ነኝ። ይሰማኛል። እሺ ይሰማኛል። ሳወራ ነው አንተ መቅዘፍ የመሰልክ ልጅ። እንደሱ ደግሞ እንዳትተኝሽ ከዚህ በኋላ ደግሞ ሁሌ ለሱ ጫማ ስገዛ ለኔ አገዛም፣ ለሱ ልብስ ስገዛ ለኔ አገዛም፣ ለሱ የተመጣጠነ ምግብ ስገዛለት ለኔ ግን እሱን ትራፊ ነው የምትሰጠኝ። አይዞህ ምን አገባኝ እኔ ስላንተ የት አውቃለሁ እንዴ? ይረሳል እንዴ? ትምህርት ቤት ወላጅ ተብያለሁ ብለኝ ይዘኝ ሄደ ይገዛ አይስክሬም የሚለውን አያሰክርም ብለህ አንብበህ በስንት አስተማሪ ፊት ነው ያዋረድከኝ። አንድ ቀን አባትቦ ከዛ በከደ ሁላ እኮ አንድ አስተማሪ እኮ አላመነኝም አይደል እንዴ? አንተ የሰው ትንባሆ አባዬ ግን ለምንድን ነው ሁሌ የምትጨቃጨቁት? ይሄን አታቆም። መሰሪ የሆነ ቀን ይኸውልህ እንጀራ አባቱ ነኝ ብዬ በሰላም ቁጭ ብዬልሃል። ተደብቆ መጥቶ እንጀራውን በልቶት ማለት ነው አባቱ ሊያረገኝ ነበር። ምን እውነቱ ውሸቱን ነው? አውቀው ነው እዚህ ጀመር በጣም ነው የምወደው። እንዴት እንዳወቅኩኝ ታውቃለህ? እንደምወደው
ለውሼ ሰጋ ገዝቼ መጥቼ ለቦቢ ማለት ነው ለሱስ ማን አለው ብዬ ከውሼ ላይ ቀንሼ ለሱ ማን አለው ልጅ ብላ ብዬ ለሱ ብቻ አይደለም ያንተን ያረጁ ልብሶች እንኳን ለልዋሽ ሰጥቼ የሻይ ብርጭቆ እነ መዘፍዘፍ ያነባልዲ ባይዘዌ ኤዲተራችን ማን ኤዲተሪ ትላል ጓደኛዬ ነውና ይሄን ቪዲዮ ኤዲት ያደረገልኝም ጓደኛዬ ነው። በዚህ አጋጣሚ አመሰግናለሁ። ኤዲት ስላልክልኝ እንዳለ ቪዲዮቹና ቲክቶክ ቪዲዮ ሰብሰብ አድርገህ ላክልኝ ብዬ ነበረ ላከልኝ። አመሰግናለሁ። በዚህ አጋጣሚ ቪዲዮ ካየኸው ታየዋለህ ደግሞ አመሰግናለሁ። እንደውም ኤዲትና ማሰራት የምፈልጉ ካላችሁ አሰሩት ናባቱ መቀየር ስጭ ከሻይ ብርጭቆ ይልቅ እሱን አስበልጬ ነው እንዳለ ጠቅላላ ልብስን ሰጥቼው ዘንጦ ይኖራል። ምን ጎደለበት? ይሄ ዳስተር የመሰለ ልጅ ረባኛ አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ ያራው። ለምንድን ነው መሀል ላይ ማታረው? ማና አሁን ለእናትህ ነው የምናገረው። አሁን ደውልላቸዋለሁ። እየሞከርኩኝ ነው ትላለህ። አታሰባበል። እየሞከርኩኝ ነው ያንተ ሽንት ቤት እንዳይቆሽሽ መሀል ላይ ለማራት እየሞከርኩኝ ነው። ባለቤቴ በፖፖ እንድትጠቀም ለማለት እየሞከርኩኝ ነው። ተመልከት፣ መስቦኬ እያየው ለማራት እየሞከርኩኝ ነው። አልፎ አልፎ በዳይፐር ለመጠቀም እየሞከርኩኝ ነው። እንደ አስታጥብም እንዳንተ ሰው አይደለም። ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለን። በቃ ትንሽ ታገሰኝ፣ እየሞከርኩኝ ነው። ጋይስ ለማንኛውም የዛሬ ቪዲዮአችን ይህን ይመስል ነበረ። በሌላ በደንብ ባበደ ቪዲዮ እስከንመለስ ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንዲሁ ለመሞከር ማን ብለን ነው በደንብ ቪዲዮ ያላስገባ ነው። ቪዲዮአችን ስለተመለከታችሁ እናመሰግናለን። በሌላ ቪዲዮ እስክንገናኝ ድረስ ፒስ